እድገት እንዴት እንደነበረ ልጅነት እንዴት እንደነበረ ንገረን። ያው እድገቴ ኦልሞስት ጎጃም አካባቢ ነው የተወለድኩትና አብዛኛውን ጊዜ ያው በልጅነቴም ከስራ ጋር ኢንጌጅ የሆነ ህይወት ነው የነበረኝ። ገና ትንሽ ተወልጄ 7 ዓመት ገደማ እንደደረስኩ ከብዙ ሴቶች በኋላ ስለሆነ የተወለድኩት ያው ብዙ ጊዜ ሱቅ እሰራለሁ አብሬ በልጅነቴ ከ7 ዓመቴ ማለት ነው። እና ስራ ላይ ብዙ ኢንጌጅ አድርጌ ትምህርትም እየተማርኩ ጎን ለጎን በህፃንነትም ቢሆን እድገቴ ጥሩ የሆነ ከብዙ ቤተሰብ ጋር ብዙ እህቶች ወንድም ባይኖረኝም በጊዜው ታናሾች ስለሆኑ ከኔ በኋላ ስለሆነ ወንዶች የተወለዱት ግን ብዙ እህቶች ኑሮኝ በብዙ ቤተሰብ ዙሪያ ያደኩ ሰው። እንግዲህ አንተ ስትወለድ ገና ከ7 ዓመት ጀምሮ ወደ ንግድ የገባኸውና እንዴት ንግድ ጀመርክ? ለምን ጀመርክ? አጀማመርህ እንዴት ነበር? መጀመሪያው ላይ ያው ቅድም እንዳልኩት 7 ዓመት ሲሆነኝ ሱቅ ከአባቴ ጋር አብሬ መዋል ጀመርኩ። በትምህርት ቤት መልስ ጥናት ማጠናው ሱቅ ላይ ሆኜ ነው ማለት ነው። ማታ 2 ሰዓት ሲሆን ነው አብዛኛውን ጊዜ ወደ ቤት መሄደው እና በመሃል በዚህ ሁኔታ ላይ ስራ ስጀምር የጀመርኩት ሜንሊ ብቻዬን ሆኜም ብለው 11 ዓመት ገደማ ሲሆነኝ ነው ራሴን ችዬ። ከዛ በፊት አባቴ ጋር እና ያው እናቴም አባቴም የራስ ሱቅ ስለነበረን በእነሱ መካከል ሆኜ ነው ቤተሰብ ጋር ያው ሁሌ ስራ ጋር ስለነበርኩ እድገቴም ስራ ጋር ስለሆንኩ ተለይቼ ለመስራት ፈልጌ ወጣ ብዬ ለመስራት ሳስብ ብዙ ተጽዕኖ አልነበረም። ለመጀመሪያው ትንሽ ቅርብ ግን 11 ዓመት እኮ ነበር። 11 ዓመቴ ስጀምር 11 ዓመቴ ኦልሞስት በ13 ዓመቴማ ብዙ ሄደ እኮ 11 ዓመቴ ላይ ስጀምር ቅርብ መንገዶች ላይ ስራ ጀመርኩ። ያው የእህል ንግድ ነው አብዛኛውን ያው በትልልቅ መኪና ነው ምንጭ ነው እና ያው ያን እያደረስኩ በቅርብ ሀገሮች ላይ ለመጀመሪያ የት ነው የሄድከው? መጀመሪያ የሄድኩት ጎንደር ነው። ጎንደር የመጀመሪያው ወደ 170 ኪሎ ሜትር ማለት ነው ከባህር ዳር። ኦኬ የሄድከው ብቻህን ነው? ብቻዬን ነው። እህል ተጭኖ እህል ጫንኩ። ልጅ ነኝ። መኪናው ጋር እኔ ነኝ መሄደው እኔ ነኝ መሸጥ መፈልገው ብዬ ከቤተሰብ ያው መጋዘን ውስጥ የወጣ እህል ነው እሱን ይዤ ነው የመጀመሪያ ትሪፕ የነበረው። አላቀውም ጎንደርን ከዛ በፊት ሂጄ አላቅም፣ ግን ሲሄድ መኪና ሙሉ እህል ይዤ ነው የሄድኩት። በወቅቱ ጥሩም ጊዜ ነው፣ ሰላም ነው። ያው ታናሽነቴን የናቀኝ የለም። ገበያው ላይ ስለቆየው ወዲያው ከሰው ጋር የመገናኘት ቢዝነሱን የመስራት ነገር ጊዜ አልወሰደብኝም። የመጀመሪያ ከቤት ወጥቼ መኪና ይዤ የሄድኩበት ጭነት ይዤ የሄድኩበት ሀገር ጎንደር። ከዛ በኋላ ያው በአንድ ነገር መቆም ስለማልፈልግ ወደ ወሎም ሄድኩኝ፣ ወደ ትግራይም ሄድኩኝ። እንግዲህ 13ኛ ዓመቴ ላይ አስታውሳለሁ ለመጀመሪያ ጊዜ ትምህርቴን ኦልሬዲ 7ኛ ክፍል ላይ ነው ያቆምኩት። የኋላ መጨረሻ ላይ እንዴት ትምህርቴን እንደጨረስኩ ሌላ ሀገር ላይ እሱን መጣበታለሁ። ግን የሚገርም ጊዜ አሳልፌያለሁ። በዛ ጊዜ ኦልሞስት 13ኛ ዓመቴ ላይ ኤርትራ የመጀመሪያ መንገዴን አደረግኩ ማለት ነው። ኤርትራ ሲሄድ ሳየው ሀገሩንም በጣም ስለወደድኩት ብዙን ስራ ወደዛ ገፋሁ ማለት ነው። እና 13 ዓመቴ እንግዲህ ኤርትራ ውስጥ 4 ዓመት ተኩል ገደማ ነው የሰራሁት። በጣም ሰፊ የሆነ እንቅስቃሴ አድርጌ የሰራው ምለውም እዛ ነው። 80ዎቹ መጨረሻ አካባቢ ጀምሮ እስከ 91 እስኪዘጋ ድረስ ማለት ነው። ማለት ድንበር ሲዘጋ ነው እኔ ስራ ያቆምኩት ኤርትራ ላይ ማለት ነው።